across all the business people ጎበዝ ብዬ ወሰድኳቸው ሰዎች ላይ ያየሁት ነገር አፏጩ እኔ እንዲህ ነኝ እኔ በዚህ እንዲህ ነኝ እኔ እንዲህ አግኝቻለሁ ልታይ ምና they do their job. That's their focus is on doing their job. ሪዛልቱ ውጤቱ የዛ መገለጫ ነው። ጥሩ መመገብ የሥራ ውጤት እንጂ ጥሩ መመገብ ለነሱ ፊሽን አይደለም. they just work their ass. Sorry for my word. መኪና is nothing for them. ያዩት is nothing for them. ለምሳሌ ኤክስፔንሲቭ የምትለውን ጂ-ዋገንም በለው ሌክሰስም በለው or whatever ጥራው ሚነዱት ወይ ኮምፎርታብል ለመሆን ነው ወይ እንትን ለማድረግ ነው እንጂ ይሄ ነው ሲደበቁ ታያለ። የሆነ ቦታ ስንሄድ አነስ ያለ መኪና የመምረጥ ነገር ታያለ። እነሱ በሆነ በእንትና እንሂድ ምናምን ይባላል። ሶ ጎበዝ ምላቸው አክሮስ ዘ ቦርድ ያየሁትና ጩኸት የበረከተበት ማየው በጣም ይለያይብኛል። This is very quite different, quite opposite. አንድ ሰው መጮህ ሲጀምር ቀጥሎ ውድቀቱ ደግሞ ሲመጣ ታያለ። ስለዚህ ዝም ብላችሁ ሶሻል ሚዲያ ላይ ቢዝነሱ ሲከፈት ያለ ግርግር አይታችኋል። ይሄ መጋበዝ ሻይ ቡና ኬክ ምናምን ተደርጎ ተጨፍሮለት ከሆነ ጊዜ በኋላ የለም። the focus was on the noise. foundational ስራው ላይ ነበር መሆን የነበረበት. I advise this always. መተው ሲያወሩ ምን ይላል በቃ እንዲያርጊ ፐብሊሲቲው ላይ በጣም ፎከስ ያለው ፐብሊሲቲው መጀመሪያ ሜክ ሹር እንደውም በሌላ ደግሞ ብናወራው governance before growth ይባላል። governance before growth clear image before decision እንዲህ መቅደም ያለባቸው ነገሮች አሉ። ዝም ብለህ ሄስት የሆነ ከመወሰን በፊት ክሊር ኢሜጁን አግኝቼዋለሁ ወይ ነምበር ፌቨር ያደርገኛል ወይ ኤክስፓንድ ማድረግ አለብኝ ምናምን ብለህ ከመሯሯጥ በፊት do I have the proper governance in place? in the same way ፐብሊሲቲ ወጥቼ ምናምን ከመቀባጠሪ በፊት ለዛ ፊት የሚያደርግ እንገልፍ ቢያደርገኝ ማስተናገድ የሚችልበት ስራውን ቴስት አድርጌዋለሁ ፕሮዳክቱን ምናምን መባላለ እኔ ሰልፍ ክሌም የሚደረጉ ነገሮች ይሄ ገንዘብ አለኝ የሀብት መለኪያ ምናምን አይደል I can guarantee it's fake no ወይ ደግሞ that is the maximum ያሉበት that is the maximum so ይሄንን እንደ ኤግዛምፕል ሰው እንዲወስድ አልፈልግም that's why sleepless night ላይ ሰው ፎከስ እንዲያደርግ ስራ ላይ ፎከስ አድርግ somehow ትንሽ እያየነው ነው አይደል ቁጥር የሆነ ደረጃ ሲደርስ የሆነ ጊዜ እኮ ነምበር ነው የሚሆነው ገንዘብ you know that አይደል when you are in billion it's a number ባንክ ውስጥ የሚቀያየር ነምበር ነው behind your job ስለዚህ as much as possible ሰዎች ስራቸው ላይ ነው ፎከስ ማድረግ ያለባቸው ኖይዝ ቀንስ ካገኘ አመስግን ሰደቃ አድርግ ለሰው አካፍል ፈጣሪ የሚወደውን ስራ ወይ አእምሮ የሚወደውን ስራ ይሄ ይወጣ እንዲህ ነኝ እንዲያ ነኝ ያልከ ቀን ውድቀትን ነው መታክ ችግሩ ግን እንዲህ ነኝ እንዲያ ነኝ የሚለው ሰው ሳይኖረው ስለሆነ የሚቀባጥረው አይወድቅም ምኑን ይጥላል so the wrong የሚሆነው አንተ ፕሮፐር የምትሰራው ሰው ያይመስልና ፐብሊሲቲን ደባልቀው ወደ ኖይዝ ትመጣና አንተ ኦልሬዲ የሆነ ነገር ያለ ሰው ነው ሄደ የምትወድቀው እስቲ ነው ደግሞ ስትመጣ በቃ do your job እንደርግዝና ራሱ ሊናገር ይችላል የሆነ ፖይንት ላይ መመለስ ማትችልበት ደረጃ ይደርሳል ይታወቃል እስከዛ ግን ፎከስ on your እንጂ it's not exactly እኔ እንዲህ ነኝ ደግሞ አንዳንዴ ማደንዘዣ ደግሞ አለ በሉት እንዲህ ስትሉት ይመጣል ዲክሌር አድርጉት ምናምን ዲክሌር ፎር ዮርሰልፍ በርዘክ ተበቃመተም ይሄ አፍን የሚበላህ ከሆነ ዝጋና በሩን እኔ ሚሊዮነር ነኝ እኔ ምናምን ነኝ ብላ አውራ በቃ አንዳንዴ ይጨንቋል የሆነ ሰው ማውራት ይፈልጋል ከዛ ውጪ ግን ያለው ዶንት ቴክ ዛት አዝ አን ኤግዛምፕል that's ለዛ ነው ሀብት ጨዋታ ተረጋጋ I do believe early መጀመሪያ አካባቢ people have to focus እሱ ነበር ለጠይቄ ነበር have to focus አንድ ነገር ዴፕዝ ውስጥ ለመግባት ፎከስ ማድረግ አለብህ ደን ደግሞ ሎንግ ላስት ለማድረግ ደግሞ ዳይቨርሲፋይ ማድረግ አለብህ ያለነው ሰብሳሃራን አፍሪካ ያለነው ኢትዮጵያ is a very stable እና predictable እና የምትለው አይደለም ዞኑ ቀጠናው እንደ ቀጠና ማለት ነው so you have to focus on something እሱን ልክ ሴትል እያደረገልህ ሲመጣ
ዳይቨርሲፊኬሽን ኢን ዲፍረንት ወይ ዳይቨርሲፋይ ልታደርግ ትችላለህ። በራስ ቫልዩ ቼን የምንለው ዳውን ስትሪም አፕ ስትሪም ወደኋላ ወደፊትም እየተመላለስ ኢን ዲፍረንት ኢንዱስትሪ ደግሞ በፖርትፎሊዮ ልትሄድ ትችላለህ። ሶ ለእኔ ከባዱ የነበረው እሱን ፎከስ እንዲሁ አር ላኪ ባይ ፎከስ የሚያደርግ ሰው ዚስ ታይም አሁን እኔ የምንላለው ዚስ ታይም በዚህ ጊዜ ሰክሰስ ፋክተር ትልቁ ነጥብ ከምሰጣቸው ቆንጆ ፎከስ የማድረግ ብቃት ሉክ ከና 5 ሰርክል እስቲ ያገኝ 5ቱ ጋር ብትደምር 15 የቢዝነስ አይነት የራስ እንድጣላ ነው። ኦኬ ግን የምትሰማው ምንድን ነው? አንተ ለምሳሌ ዛሬ ስለ ኮፊ ብትነግረኝ ብዙዎቻችን ቀሽም ስለሆነ ማየው ዛሬ የደረስክበትን ነው። ስሊፕለስ ናይቶችና የከፈልካቸውን ሂደት አይደለም ማየው። ሶ የሚመስለኝ ዛሬ ጃምፒን አድርጌ አንተ የደረስክበት ምደርስ ይመስለኛል። ሶ የራሴን ጠለዋል። በኮንሲስተንሲ ውስጥ የሚመጣ ሪዝልት አይገናኝም። ከዛ እዚህ እዛ ስትዘል እንትን አይደለም። አንዳንዴ እኮ ለምሳሌ ኢምፖርት ቢዝነስ ላይ እንደየጊዜው እቃዎች እንትናቸው ይለያያል። አይ ካን ቴል ዩ ላስት መንዝ ምን ነበር ጥሩ ማርጂን ያለው ብትለኝ ይነግራል። አሁን ላስት መንዝ ስንዴ በጣም ጥሩ ማርጂን ነበር። ሄድና ከሁለት ወር በፊት ብትለኝ ይነግራል። ፖይንቱ ማርጂን እያየ የምትዘል ከሆነ ሁሌ ዳውን ከርቭ ላይ ነው የምትመታው የምትገኘው። በኮንሲስተንሲ ውስጥ አንድ ሰው ቢልድ የሚያደርገውን ነገር አታገኝ ጸጥ ብሎ እዛው ላይ በመቆየት ውስጥ ማለት ነው። ሶ ፎከስ የማድረግ ጥበቡና ስኪሉ ካለ you're going to be the powerful guy in the room. Theoretically ብቻ ሳይሆን ዋጋ ከፍዬበት ያወቅኩትን ነው። የሆነ ነገርን ስትል ራሱ ሊድ ያደርጋል። ከከስተመሮች ዲማንድ ጥያቄ ይሄ እንዲህ ቢሆን ምናምን እያደረግከው ትሄዳለህ። paid heavy price ኢኮሜርስ ላይ እኔ ብዙ ዋጋ ከፍያለሁ። እኔም ፓርትነሮች በቃ የተለየ ነገር ለማምጣት የሚቴል ቢሮ ዌርሃውስ ተከራይተን ፕሮዳክት ገዝተን ዲሊቨሪ ዘሆን ሞተር መኪና ሉክ ኦል ዲስ ኢንቨስት ብድርም አለበት ደግሞ ኢንቨስት ታደርግ። ከዛ በኋላ ግን ትራንዛክሽኖቹን ስታቸው ቴሌግራም ላይ ያለው ትራንዛክሽን ሹት ነው ያደረገው ማለት ነው። ሶ ከዛ እንትን ይላል። ሶ ምንድነው ከፎከስም አሁን some of the concepts ብታያቸው ወርታች እንትን ይወርዳል። አበጥረህም ወደ ራስህ ኮንቴክስቹዋላይዝ ማድረግ ትልቅ ነገር እንደ እውቀት ሰማውና ለኔ ፊት የሚያደርገው የትኛው ኦኬ እኔ ሶኪ ይለፍ አለ አይደል ይሆን ግግግ ሁሉ ሰልፍ ሩጫ ያለበት ሶኪ አም ኦን ማይ ፓዝ በራሴ ለምን ላይ ነኝ ማለት ትልቅ ነገር ይኸውልህ ባንክ እያለን ቴክ እዚህ ሞባይል ማኒ እንጂ ሲስተም ፕሮቫይደር ልጆች መጡ ያንግና ናቀረቡ ወጣትነታቸው ደስ አለኝ። ሪሌት ለማድረግ ሞክራለሁ። when you are young luckily በጣም ያንግ ሆኜ ነው እዛ ፖዚሽን ላይ የተቀመጥኩት probably the youngest ማለት ነው። something different level ላይ ነው ያሉት። ጥሩ ነገር ሰርተዋል። ሲስተሙን ቫልዩ ያደረጉበት ቫልዩሽን ልነግር አልችልም። and I told them መጀመሪያ forget this presentation personally ላውራችሁ እንዲህ ነው አወራን። ያንን ፓርት ትንሽ ግን they took it wrongly። እነሱ ዲማንድ ካደረጉት ቴንፎልድ ነው እነሱ ዲማንድ ያደረጉት። ቴስት የሆነ ሲስተም ገዛልኝ very few 5 ሚሊዮን ብር ምናምን አውጥተን ገዛን። ከኛ ጋር ቢሰሩ ኖሮ ባንክ ነው አየህ ነገ we have done something different። ይሄ አንዳንዴ እንትን አየር ላይ ተንሳፈፋለህ ሪያላይዝ ወደ መሬት ዘን እንዴት ኢንዳፕ አደረገ ብለህ ብትለኝ I don't see that name right now. It would have been the best opportunity to go with us ከኛ ጋር በመሄድ so realize አለማድረግ አለ። ስትጀምር አሁን ሰክሰስን ጋራንትድ አድርጎ መውሰድ የሚለዋል የሚያለፋውን ነገር ብዙ ሰው አሁን ዲሳቲስፋይድ እየሆነ ያለው በተለይ በሶሻል ሚዲያ ዘመን ምንድን ነው ሰው ሁሉ የሚያሳየው ሪዛልቱ ኦኬ ቢዝነስ ክላስ ሲበርና
ሰዎች መብታቸው ነው እምልህ። ያው እኔ አንድ ሰው የሆነ እንደዛ አይነት ነገር ማሳየት ሲጀምር ይኸውልህ በዚሁ አጋጣሚ ያ የማክሲመሙ ነው የዛ ሰው ብዬ ነው ማክሲመሙ ነው በቃ ማሳየት። ፕራይቬት ጄት ቢያደርግ ያሳያል፣ ፕራይቬት ጄት ማድረግ አይችልም። ዛት ኢዝ ማክሲመም ትረስት ሚ። ከዛ ምን ይሆናል መሰለህ ወጣቶቹን ግን ሬስትለስ ያለ ቡርዣል አረብ የሆነ ሰው የሆነች ሰው ልታርፍ ትችላለች። you don't know how he managed to do that, he managed to do that። እዚህ ቁጭ ብሎ የሚያየው ግን በጣም ዩዝለስ ነኝ እኔ እኮ ወደኋላ ቀርቻለሁ ምናምን ይላል። 22 23 ዓመቱ 22 23 እኮ እኛ ይኸውልህ አይ ሪሜምበር 750 ብር ነበር ደግሞ ያኔ ማለት the biggest success achievement ቲቪ ለመግዛት 14 ኢንች መታገል ነበር ያኔ ማለት ነው። that was my dream እና ደነግጣለሁ 24 በቃ እኔ እኮ ምናምን ይላል። ይሄ ምን ማለት ነው? ውጤቱን ነው ፖርትሬት የሚያደርገው አይደል ሶሻል ሚዲያው። ስለዚህ ሰዎች ሁሉ ድሪም የሚያደርጉት ቢዝነስ ሲጀምር እዛ ጋር ያየው ነገር ጋር ሪሌት ያደርጋል። ኖ እኔ ለጓደኞቼ ራሱ ነው ሾው ዘ ስሊፕለስ ናይትስ የሚጠቅመው እንቅልፍ ያጣበትን ምሽቶች ደግሞ ከዛ አዳራሽ ይገባና አዳራሽ ዘግቶ ደግሞ ትችላለህ ምናምን ነው ሞቅ ብሎ ንፋስ ሲመታ ዞር የሚኖር ያለ አይደል እሱ ውስጥ ከቷል። ከዛ ቀጥሎ ምን ይሆናል? ይሄ ሰው ኢሚዲየትሊ ሰክሰስ ነው እችላለሁ ብዬ ከተነገረ ይችላለሁ ቢል የሆነ ጊዜ መጣ ቲቪ እንደሆነ አላውቅም አሟሙቀኸዋል እዚህ ጋር ሶሻል ሚዲያ ላይ አይቷል። የመጀመሪያዎቹ ጀነራል ይቸገራል። አሁን ቅድም ያልከው ቁጥር በቃስ ያኔ ወካ ጋምብል ማለት ትችላለህ እየቀያየርክ ሌቭሉን አይተህ። ከዛ ተቀጥረህ ስትወጣ ይዘህ የምትወጣው ቴክኒካል እውቀት ብቻ አይደለም፣ ደንበኛም ነው። የሰው ደንበኛ ውሰድ እያልኩ አይደለም፣ ግን አትሊስት you know how to acquire customers። ስለዚህ that one is missing። ሰው እንትን ያህል ከዛ ምን ይሆናል መሰለህ ያን ያህል እጁ ላይ ያዘው አልመጣ ይለዋል አይደል? ይሄን ይተወውና ወደዚህ ይሄዳል። አንዳንዴ ያላያችሁ ሰውየው ይሄን እየሰራው ነው ብሏችሁ ከአመት በኋላ ተሽከርክሮ 360 ዲግሪ ሌላ ቦታ ነው። እንዴት ላላችሁ የገረማችሁ ከዛ እዚህ ስዊች ያደረገ ነው አይደል? ጠጋ ብላችሁ ስትወሩ እንዴ እንትንም እኮ ጀምሬ ዘግቼው ይላል፣ እንትንም ጀምሬ ዘግቼው ይላል። so this the focus thing። አሁን ወደ ኋላ ወደ መነሻው ስንመጣ the focus thing is not easy። እኔ for me አሁን the last 2-3 years የወሰድኩት lesson I'm coming toward the focus። I'm focus እያደረኩ ፎከስ ባረኩ ቁጥር ደግሞ I can tell you ማለት ሪዛልቱም የሆኑ ነገሮች ነው በኮንፊደንስ ማውራት ይችላል። not the እንትኑን ፓርት ሳይሆን ሪዛልት እንኳን ብትለኝ ላወራህ ይችላል። በዚህ ምድር ላይ ምንም አይግረም፣ ምንም የጊዜ እንጂ የሰው ኃያል በእኔ ሌሰን እስካሁን በመጣሁበት ኤክስፒሪየንስ ከምር ነው። ምንም አይገርም። ለምንም እንደማይገርም እንዳልኩ እኔ በጣም ፈልጌው ለእኔ ከዚህ ውጭ ብዬ አላህ ደግሞ ሌላ ነገር ፈጣሪ ሌላ ነገር አድርጎ ሪዛልቱንም በሂደት አይቼ ስለዚህ አይገርመኝም። በጊዜው ውስጥ ደግሞ ምን አይቻልም ተወጥሮ ሰው አላኖር ያለ ሰው ተደብቆ ሰው ወረደ ያልከው ተነስቶ ዜሮ ያልከው ተነስቶ ይመስልሃል እንጂ የጊዜ እንጂ የሰው ኃያል ነው። በጣም በተቸገርክበት ሰዓት ይቸገሩ በጣም በተቸገርኩት ሰው ላይ ያለ እንደውም ሁሌ እላለሁ የመጀመሪያም የመጨረሻም የጠየቅኩበት ጊዜ ያለ ቆይቷል። ግን በመጀመሪያም በመጨረሻም በመጠየቅ ውስጥ ደግሞ ከጊዜያቶች በኋላ አልፎ ደግሞ እኔን ሰበብ አድርጎ ኤግዛክት ፐርሰን ደግሞ ምን ያደረኩት ነገር አለ እንከሚል ምናምን ዘመን ጊዜ እና አይገርመኝም። ሊደንቅ አይገባም። የሆነው አይነት ነገር ስራው ስትሄድ መውደቅ አለ፣ መነሳት አለ። በጣም ስታተርፍ አይድነቅ፣ ስትከስር አይድነቅ። በቃ ለኔ the biggest
ነፃ ያወጣኝ ኤኒቲንግ ፈልጌው ካልሆነ አላህ ነው ያደረገው። ነገ ውጤቱ አንዳንዴ ስጽፍ እንደዛ ዲቴል ፕላን ካለ ለእኔ